ይግባው። እልል ብላችሁ እግዚአብሔርን አመስግኑ። እሺ እዚህ የምታዩት ሙልሙል የጌታችን የመድኃኒታችን የኢየሱስ ክርስቶስን የደብረ ታቦር በዓል የምናከብርበት ነው። ለቁጥር እንዲመች አድርጋችሁ ግዙ። ስታመጡ አንድነትና ሶስትነትን ሊሰበክበት ሶስት አድርጉት። አምስቱ አዕማደ ምስጢር እንዲታሰቡበት አምስት አድርጉት። አንድ ምናምን አይሰጥም፣ እሱ ነውር ነው። እንዲህ እያደረጋችሁ አምጡ። መጨረሻ ላይ ችቦውንም እየያዛችሁ ግቡ። ሁላችንም እንደ እግዚአብሔር አምላክ ፈቃድ በመጽሐፍ ላይ ያለውን ታሪክ እያየን ቆይታ እናደርጋለን። እግዚአብሔር አምላካችን የሁላችንን መጨረሻ ያሳምርልን። እልል ብላችሁ እግዚአብሔርን አመስግኑ። ምናልባት አሁን ያለነው በየቤቶቻችን ቢሆን በተለይ እህቶቻችን የከተማ ሴት እንኳን በስንት ነገር ከስሯል መሰላችሁ። የገጠሮቹ ቢሆኑ ዛሬ የሴቶች ገና ነው የሚባለው የነገውን በዓል ለማዘጋጀት ሙልሙል የሚጋብሩበት፣ ሽልም ዳቦ የሚያዘጋጁበት፣ ለተማሪ ንፍሮ ቀቅለው ለማብላት ደፋ ቀና የሚሉበት፣ ቀድመው ተዘጋጅተው በዓላችንን በታላቅ ድምቀት እንዲከበር የሚያደርጉበት ነው። ወንዶቹ በገጠር በየቤቱ እየዞሩ ሆያ ሆዬ ይጨፍራሉ። የሚሰጣቸው ሙልሙል ዳቦ ነው። እሱ ተቀብለው እየበሉ መርቀው ይሄዳሉ። እስከ ዘመን መለወጫ ድረስ የማይቋረጥ ታላቅ በዓል ያደርጋሉ። እስኪ እልል ብላችሁ እግዚአብሔርን አመስግኑ። መቼስ በቸርነቱ በቀኝ አውለን ነው የሚባለው። በቀኙ ያቆመን ጌታ፣ በምሕረቱ የታደገን አምላክ ክብርና ምስጋና ይግባው። እልል እያላችሁ